ሰላም እንደምን ሰነበታችሁ ክቡራን ተመልካቾቻችን እንደምን ቆይታችኋል በያላችሁበት ሰላምና ጤና ይብዛላችሁ ዛሬም እንደተለመደው እጅግ ጠቃሚና አስተማሪ በሆነ የጤና መረጃ ተመልሰናል በዛሬ ቪዲዮ የምንመለከተው ብዙ ሰዎች በተለይም ከ18 እስከ 30 ድረስ ያሉ ወጣቶች የሚሰቃዩበትን የፖርኖግራፊ ወይም ደግሞ የግል ወሲብ ወይም ማስተርቤሽን ስለሚባለው ሱስ እንመለከታለን ብዙ ወጣቶች በዚህ ሱስ ወይም ወደዚህ ዓለም ሲገቡ ወደዚህ ልማድ ከመግባታቸው በፊት ይህንን ዓለም ከማየታቸው ወይም ደግሞ ወደ ፖርኖግራፊ ወይም ማስተርቤሽን ሱስ ከመግባታቸው በፊት መጀመሪያ ላይ የነበረው የአእምሮ ስትራክቸራቸው ወደ ሱሱ ከገቡ በኋላ ካላቸው አእምሮ ስትራክቸራቸው እጅግ የተለየና ያኛው ተፈጥሯዊ ነበር ነገር ግን ወደዚህ ሱስ ወይም ደግሞ ወደ ፖርኖግራፊ ዓለም በሚገቡበት ጊዜ የአእምሮ ያስተሳሰብ ማቀራቸውን ጨምሮ እያንዳንዱ የአእምሮ ሴሎቻቸው ወይም ኒውሮን የምንላቸው የአእምሮ ሴሎቻቸው በሙሉ ራሳቸውን የሚቀርጹበት መንገድ እጅግ አደገኛና ከፖርኖግራፊ ሱስ በኋላ አእምሮአቸውን ለማሰብ ለመረጋጋትና እንዲሁ በተፈጥሯዊ የሆኑ ልምምዶችን ለማድረግ አደገኛ እስከሆነ ድረስ አእምሮአቸውን ለማሰብ ይቸገራል ይህ ሁሉ ለውጥ የሚፈጠረው አእምሮአቸው እጅግ አደገኛ በሆነ መንገድ ራሱን ስላዋቀረ ወይም ደግሞ በፖርኖግራፊ አስገዳጅነት ራሱን ስትራክቸሮቹን ስለቀየረና በአእምሮአችን ውስጥ ያሉ ኒውሮፕላስቲሲቲ የሚባለው ሲስተም ከተፈጥሯዊ መንገድ ውጪ በሚለቀቅበት ዶፓሚን አማካኝነት ራሱን ስለቀረጸ በዚህ ዓለም ውስጥ ያሉ ሰዎች እጅግ ተስፋ የቆረጡ ኖርማሊ ቦታቸውን እንኳን ለመግፋት እጅግ የሚሳናቸው በዲፕሬሽን በኤግዛይቲ እንዲሁም ደግሞ በከፍተኛ የመንፈስ ጭንቀት የሚጠቁና ለመማር ስራ ለመስራት እንዲሁም ደግሞ የተለያዩ ተፈጥሯዊ የሆኑ ልማዶችን ለማድረግ የሚቸገሩና ምንም አይነት እንኳን ገንዘብ ቢኖራቸው ሀብት ቢኖራቸው ዝና ቢኖራቸው ደስተኛ መሆን እስከችሉ ድረስ በዚህ የሱስ አዙሪት ውስጥ የሚገኙ ሰዎች ናቸው ጥናቶች እንደሚያሳዩ በተለይም አሁን ላይ በአመት እስከ 800,000 የሚሆኑ ሰዎች ራሳቸውን ያጠፋሉ አሁን ላይ የወጣው ጥናቶች እንደሚያሳዩ በአመት ቢያንስ እስከ 800,000 የሚሆኑ ሰዎች በአቨሬጅ ራሳቸውን ያጠፋሉ እና በእነዚህ ሰዎች ላይ በተደረገው ወይም ደግሞ እነዚህ ራሳቸውን በሚያጠፉ ሰዎች ላይ በተደረገው ጥናት እንግዲህ መረጃዎች እንደሚያሳዩት እነዚህ ራሳቸውን ከሚያጠፉ ሰዎች ውስጥ 60% የሚሆኑት በዚህ በፖርኖግራፊ ሱስ ውስጥ ያሉ እንዲሁም ደግሞ ከፍተኛ የመንፈስ ጭንቀት ወይም ደግሞ አንግዛይቲ ውስጥ ያሉ ሰዎች መሆናቸውን አረጋግጧል እንግዲህ ይሄ የፖርኖግራፊ ወይም ደግሞ የግል ወሲብና የማስተርቤሽን ሱስ ምን ያክል ሰዎችን አእምሯቸውን እንደሚያጠቃ እንዲሁም ደግሞ ሰዎች ምንም አይነት የህይወት ጣዕምን መረዳት እስከይችሉ ድረስ በዚህ ሱስ ውስጥ ጠልቆ እንዲገቡ በማድረግ ምንም አይነት የዕለት ልማዳቸውን መከወን እስኪሳናቸው ወይም ደግሞ ህይወታቸው ጣዕም እስኪያጣ ድረስና ራሳቸውን ማጥፋት መፍትሄ ሆኖ እስኪታያቸው ድረስ እንዴት ፖርኖግራፊ ወይም ማስተርቤሽን አእምሯቸውን እንደሚቀርጽ እንመለከታለን ምናልባት ይህንን ቪዲዮ ከፈታችሁ አብዛኞቻችሁ በዚህ ቦት ውስጥ ያላችሁ ወይም ደግሞ በፖርኖግራፊና በማስተርቤሽን ሱስ ውስጥ ያላችሁ ሰዎች ልትኖሩ ትችላላችሁና በፖርኖግራፊ ሱስ መያዝ በመጀመሪያ ላይ እንግዲህ መጀመሩ እንደማቆሙ ከባድ አይደለም ያው መጀመሩ ቀላል ነውና ለመጀመሪያ ጊዜ ወደ ፖርኖግራፊ ወይም ደግሞ ወደ ግል ወሲብ ሱስ ሲገባ እጅግ ቀለል ያለና ያን ያከለ ተጽዕኖ ያለው አይመስልም አእምሮአችን በመጀመሪያው ላይ ይህንን ሲስተም ከመልመዱ በፊት ትንሽ ደስ የሚል ስሜት ሊሰማችሁ ይችላል ምናልባት ካላችሁበት ጭንቀት ቀለል ልትሉ ትችላላችሁ ወይም ደግሞ እጅግ ያማረና የተዋበ ነገር መስሎ ሊታያችሁ ይችላል ነገር ግን ቀስ በቀስ ይሄ ሲስተም በተለይም ይሄ ፖርኖግራፊን በመመልከት የሚረጨው የኬሚካል ስርዓት ወይም ደግሞ ዶፓሚን የሚባለው የሪዋርድ ሲስተም ቀስ በቀስ አእምሮአችሁን እየለመደ ከአእምሮአችሁ ጋር እየተዋቀረ በሄደ ቁጥር ግን አእምሮአችሁ ከዚህ ሲስተም ጋር በቀጥታ ሲንክሮናይዝ ሲያደርግ ከዚህ ቦታ መውጣት እጅግ አደገኛና ተራራን የመግፋት ያክል ከባድ መስሎ ሊታያችሁ ይችላል ይህ ደግሞ ዘመናዊ ኒውሮሳይንስ የሚያረጋግጥ ነገር ነውና ይሄንን ሱስ እንደመጀመር ማቆም ቀላል አይደለም በመጀመሪያ ላይ ብዙ ሰዎች የሚሳሳቱት ወይም ደግሞ በፖርኖግራፊ ወይም ደግሞ በማስተርቤሽን ሱስ ውስጥ ያሉ ሰዎች በመጀመሪያ ላይ የሚሳሳቱት ነገር ፖርኖግራፊ መመልከትን ማቆም ወይም ደግሞ ግለ ወሲብን መፈጸምን ማቆም እንደመጀመር ቀላል ይመስላችሁና ያንን የሚጀምሩትን ልማዱን ለማቆም የሚያደርጉትን ሂደት ልክ አጠንክሮ በሄዱት ቁጥር ያንን ነገር ባለማድረጋቸው ወይም ማድረግ ባለመቻላቸው ራሳቸውን በመውቀስ ጭራሽ ከፍተኛ ወደሆነ የጸጸት ስሜት ውስጥ ይገባሉ ይሄ ደግሞ እጅግ አደገኛና ሱሱን እያባባሰ የሚሄድ ጉዳይ ነው ሶ በዚህ ቪዲዮ የፖርኖግራፊ ወይም የማስተርቤሽን ሱስ
እንዴት አይምሮአችንን እንደሚቆጣጠርና የአይምሮአችንን የኒውሮፕላስቲሲቲ ሲስተም እንዴት እንደሚቀይር ይሄ ልማድ እንዴት ወደ ሱስነት እንደሚቀየርም ጭምር ወይም ደግሞ ወደዚህ ሱስ ከገባን በኋላ ከዚህ ሱስ ትተን ለመውጣት ወይም ደግሞ አይምሮአችንን ከዚህ ሱስ ሙሉ በሙሉ ለማስለቀቅ ምን አይነት ሳይንሳዊ መፍትሄዎችን መጠቀም እንደምንችልም እንመለከታለን። እና ደግሞ በመቀጠልም በዚህ ሱስ ውስጥ ለረጅም ዓመታት ያሉ ሰዎች ከዚህ ሱስ ውስጥ ለቆ በሚወጡበት ጊዜ በአይምሮአቸውና በፊዚካላቸው ላይ የሚታዩ እጅግ አስደናቂ የሆኑ የጤና ለውጦችን እንመለከታለን። ወደ ሀሳቡ ከመሄዳችን በፊት ይህ ቪዲዮ ብዙ ሰዎችን ማስተማር እንዲችል ቪዲዮን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። ወደ ሀሳቡ እንሄዳለን። በመጀመሪያ አይምሮአችን ወደዚህ ስርዓት ወይም ደግሞ ወደዚህ ሱስ ከመግባቱ በፊት በተፈጥሮ የተሰጠን ብሬን ሪዋርድ ሲስተም የሚባል የኬሚካል አሰረጫጨት ስርዓት በአይምሮአችን ውስጥ ይገኛል። ይህ የኬሚካል አሰረጫጨት ስርዓት ወይም ደግሞ ብሬን ሪዋርድ ሲስተም የተፈጠረው እኛ የዕለት ተዕለት ህይወታችንን በስርዓት መግፋት እንድንችልና በዚህ ምድር ላይ ጤናማ በሆነ መንገድ ሰርቫይቭ ማድረግ እንድንችል ዘንድ የተሰጠን ውድ የሆነ የተፈጥሮ ስጦታ ነው። ለምሳሌ የተለያዩ ስራዎችን ስንሰራና ሰርተን ስንጨርስ በውስጣችን የምሰማው የደስታ ስሜት ወይም ደግሞ በፍቅር ውስጥ በምንሆንበት ጊዜ ወይም ከምንወዳቸው ሰዎች ጋር ጊዜ ስናሳልፍና ከሰዎች ጋር ኮሙኒኬት ስናደርግ በውስጣችን የሚለቀቁ የኬሚካል አሰረጫጨት ሂደቶች ከዚህ ከብሬን ሪዋርድ ሲስተም ከሚባል ሂደት ጋር የተያያዘ ነው። ለምሳሌ አንድ ሰው በጣም እየሰራ ለምሳሌ የጉልበት ስራም ሊሆን ይችላል፣ የአእምሮ ስራም ሊሆን ይችላል። ስራውን ሰርቶ ግን ሲጨርስ ያ በውስጣችን የሚሰማው ወይም በውስጡ የሚሰማው የእርካታ ስሜት ወይም ደግሞ ስራውን በመጨረሱ የሚሰማው የእፎይታ ሲስተም ቀጥታ ከብሬን ሪዋርድ ሲስተም ጋር የተገናኘ ነው። እንግዲህ ፈጣሪ አይምሮችን የፈጠረው በዚህ መንገድ ነውና አንድን ስራ ሰርተን ስንጨርስ ያ ስራ ሰርተን በመጨረሳችን በውስጣችን እርካታ እንዲሰማን ወይም ደግሞ በየህይወታችን በእያንዳንዱ በህይወታችን አቅጣጫ ውስጥ በምናደርጋቸው ነገሮች ላይ ደስተኛ ሆነን ማለፍ እንድንችል ደርስ ወይም ደግሞ እነዛ የምንሰራቸው ስራዎች የምንኖረው ህይወት እኛን ደስተኛ ማድረግ እንዲችል ዘንድ የተሰጠን ውድ የሆነ የኬሚካል አሰረጫጨት የአይምሮችን ስርዓት ነው። ነገር ግን በፖርኖግራፊ ወይም ደግሞ በግለ ወሲብ አማካኝነት ይሄ የኬሚካል አሰረጫጨት ስርዓት ሲዛባ እጅግ ከፍተኛ የሆነ የአይምሮ መቃወስ ሲስተም መፈጠር ይጀምራል። በመጀመሪያ ላይ ፖርኖግራፊን ስንመለከት ፖርኖግራፊ ላይ ምንም ሌላ የተጨመረ ወይም ደግሞ አይምሮአችንን መጎዳ ነገር ያለ አይመስልም። በምንመለከትበት ጊዜ ላይ ወይም ደግሞ ልክ እንደ ሙዚቃ ከፖርኖግራፊ በኩል ወደ አይምሮአችን የሚገባ የድምጽ ፍሪኩዌንሲ ምናምን ወይም ቫይብሬሽን የለም። ነገር ግን ያንን ፖርኖግራፊ በመመልከታችን ብቻ በአይምሮአችን ውስጥ የሚለቀቁ እጅግ አደገኛ የሆኑ የኬሚካል ፍሰት ይፈጠራል። ለምሳሌ በህይወታችን ላይ ደስተኛ መሆን እንድንችል ዘንድ በአይምሮአችን ውስጥ የሚለቀቀው ዶፓሚን የሚባለው ኬሚካል ፖርኖግራፊን ስንመለከት ከተፈጥሮ ውጪ በሆነ መንገድ መመረት ይጀምራል። ታዲያ ይህ የኬሚካል ፍሰት እጅግ አደገኛና ከቁጥጥር ውጪ የሆነ ነው። ለምሳሌ በፊት ላይ አንድ ተማሪ በጣም አንብቦ ተዘጋጅተው እንቅልፉን መስዋዕት አድርጎ አንብቦ ያንን ፈተና ውጤቱን ሰርቶ ሲያገኘው የሚሰማው ለምሳሌ ከ10 የተፈተነ ከ10 10 ሲያገኝ ወይም ደግሞ ፈተናውን ሲደፍን የሚሰማው የእርካታ ስሜት ያ ዶፓሚን የሚባለው ቅመም በተፈጥሯዊ መንገድ በአእምሮአችን ውስጥ ሲለቀቅ ነው። ነገር ግን ፖርኖግራፊ አንድ ሰው ሲመለከት የሚለቀቀው የዶፓሚን ኬሚካል ከተፈጥሯዊ መንገድ ቢያንስ ከ10 እጥፍ የበለጠ እጅግ አደገኛ ነው። ለምሳሌ በፊት ላይ በጤናማ መንገድ ሲለቀቅ የነበረው ዶፓሚን ፖርኖግራፊን ስንመለከት ከሚለቀቀው ዶፓሚን ጋር እጅግ የማይመጣጠንና አደገኛ ነው። ምክንያቱም በፖርኖግራፊ ጊዜ የሚለቀቀው የዶፓሚን ኬሚካል መጠኑ እጅግ ከፍ ያለ ስለሆነ በአይምሮአችን ላይ የሚያደርሰው ጉዳት እጅግና እጅግ አደገኛ ነው። ታዲያ በጊዜ ሂደት አይምሮአችን ላይ የሚደርሰው የዚህ ኬሚካል ፍሰት ወይም ደግሞ የዶፓሚን ኬሚካል ጋጋታ አይምሮአችንን እየጎዳ ስለሚሄድ አይምሮአችን ይህን ነገር መገንዘብ ይጀምራል። ይህ ማለት ይሄ የዚህ ኬሚካል ፍሰት አይምሮአችንን እየጎዳ ስለሆነ አይምሮአችን የዶፓሚን ተቀባይ ወይም ደግሞ በሕክምና ቋንቋ ዶፓሚን ሪሴፕተርስ የሚባሉ ያንን ኬሚካል የሚቀበሉትን ተቀባይ ህዋሳትን ሙሉ በሙሉ ማገድ ወይም ብሎክ ማድረግ ይጀምራቸዋል። ይሄ ደግሞ ከሱሱ ጎን ለጎን ሌላኛው አደገኛ ጉዳይ ይሆናል። ለምሳሌ ብዙ ጊዜ አይታችሁ ከሆነ የፖርኖግራፊ ሱስ ያለባቸው ሰዎች ፖርኖግራፊን ለረጅም ዓመታት ለምሳሌ ለ2 ወይም ለ3 ዓመታት እየተመለከቱ ሲመጡ ከሆነ ጊዜ በኋላ ፖርኖግራፊ ራሱ ስሜት መስጠት ያቆማል። ያ ማለት በፊት ላይ በደንብ ይነቃቃ የነበረው በፖርኖግራፊ ሱስ ይነቃቃ የነበረው አይምሮአቸው
በፖርኖግራፊ መነቃቃት ያቆማል። ለምሳሌ ሁለት ተቃራኒ ጾታ ላሉ ሰዎች ፖርኖግራፊ ላይ በሚያደርጉት አክቲቪቲ ወይም ደግሞ በዛ ሴክሹዋል አክቲቪቲ ላይ በፊት ላይ ይነቃቃ የነበረው ብልታቸው የወሲብ ስሜታቸውና የዶፓሚን ፍሰቱ ከጊዜ ሂደት በኋላ በጣም እየወረደና አይምሯቸው በዚህ አክቲቪቲ ብቻ እንኳን መነቃቃት ወደ ማቆም ደረጃ እያደገ ይሄዳል። እንግዲህ ችግር እየተፈጠረ ያለው አይምሮ በዚህ በዶፓሚን ፍሰት እየተጎዳ መሆኑን ስለተገነዘበ እነዚህን የዶፓሚን ተቀባይ የሆኑ ህዋሳትን ብሎክ ማድረግ ወይም ደግሞ ይህንን ኬሚካል እንዳይቀበሉ እያገዳቸው ስለሆነ ነው። በዚህ ምክንያት ከሆነ ጊዜ በኋላ እነዚህ በሁለት ተቃራኒ ጾታዎች መካከል የሚደረገውን የወሲብ ፊልሞችን እያዩ ሲሰማቸው የነበረው የእርካታ ስሜት እየወረደ ስለሚመጣ ይህ ግለሰብ በእነዚህ በተቃራኒ ጾታዎች መካከል የሚደረገውን የወሲብ ትዕይንትን ማየት ማቆም ይጀምራል። ከዛ በኋላ ቀጥታ ወደ አይምሮ ሽፍት ማድረግ የሚጀምረው በመጀመሪያ ላይ ይህ ግለሰብ በተመሳሳይ ጾታ ወይም ይሄ በተለምዶ ግብረ ሰዶም ወደሚባለው በተመሳሳይ ጾታዎች መካከል የሚደረጉ የወሲብ ትዕይንቶችን መመኘት ይጀምራል አይምሮ። ምክንያቱም ያንን ነገር እየለመደ ስለመጣ ወይም ደግሞ በዛ በተቃራኒ ጾታ መካከል የሚደረገውን ግንኙነት እየለመደ ስለሚመጣ አይምሮ አዲስ ነገር ለመልመድ ይፈልጋል። ምክንያቱም በመጀመሪያ ላይ አይምሮ እነዚህን የዶፓሚን ተቀባይ ህዋሳትን ብሎክ ስላደረገ ከዚህ በኋላ አይምሮ በፖርኖግራፊ ብቻ ወይም በዛ በሁለቱም ተቃራኒ ጾታዎች መካከል የሚደረገውን ግንኙነት ብቻ መነቃቃት ስላቆመ አዲስ ነገር ለመልመድ ይፈልጋልና ከዛ የተነሳ እነዚህ ግለሰቦች ሳይወዱ በግድ በግብረ ሰዶማዊነት ምኞት ውስጥ እንዲገቡ አይምሮቹ ያስገድዳቸዋል። ምክንያቱም ከዛ በኋላ አይምሮ በዛ ኬሚካል ወይም በዶፓሚን ስለተነሰሰ ሌላ ተጨማሪ የሚያስደስተውን ነገር እየፈለገ ስለሆነ እና ለዛ ነው ጥናቶች እንግዲህ እንደሚሉትም በዚህ ሱስ ውስጥ ያሉ ሰዎች ለዚህ ወይም ለተቃራኒ ጾታ ፍላጎት የመጋለጥ እድላቸው ከፍተኛ የሆነበት ምክንያት አንዱ ነውና አይምሮ ያንን ነገር እየለመደ ስለመጣ ወይም ደግሞ በሁለቱ ተቃራኒ ጾታዎች መካከል የሚደረገውን የወሲብ ግንኙነትን አይምሮ ስለለመደ ለዚህ መነቃቃት ያቆመና ወይም ደግሞ ወደ ሆሞሴክሹዋሊቲ ወይም ግብረ ሰዶማዊነት ወደዛ ደረጃ ፍላጎቱ ከፍ እያደረገ ይመጣል። ከጊዜ ሂደት በኋላ ደግሞ ሁለቱንም ፍላጎት ያቆማል። ማለትም አይምሮ በጊዜ ሂደት ለተቃራኒ ጾታም ወይም ደግሞ ለተመሳሳይ ጾታ ግንኙነትም ጭምር ፍላጎቱን እያጣ ይመጣል። ምክንያቱም ተመሳሳይ ነው። በአእምሮአችን ውስጥ የሚለቀቀው ዶፓሚን ከጊዜ ሂደት በኋላ አእምሮአችንን እየጎዳ እያደነዘዘ ስለሚሄድ አእምሮአችን እነዚህን ዶፓሚን ተቀባይ ህዋሳትን ብሎክ ሲያደርጋቸው በቃ የግለሰብ በህይወቱ ላይ በቃ ምንም አይነት ጣዕም ማጣት ጀምራል። ለምሳሌ አንድ ሰው በዚህ ሱስ ውስጥ በመገባበት ጊዜ ወይም በዚህ ሱስ በመጠቃበት ጊዜ እነዚህ በትናንሽ ነገሮች መደሰት ስላቆመ አእምሮ ያንን ዶፓሚን ስለለመደ መጽሐፍን በማንበብ ወይም ደግሞ ስራ ሰርቶ ገንዘብን በማግኘት ሊሆን ይችላል። እንዲሁም ደግሞ አዳዲስ ነገሮችን በመሞከር ከሰዎች ጋር ጊዜ በማሳለፍ በፊት በተፈጥሯዊ መንገድ ይደሰት የነበረው አእምሮ በፖርኖግራፊ ወይም በግለ ወሲብ አማካኝነት ደስታውን እየተነጠቀ ስለመጣ በእነዚህ ነገሮች በፍጹም መደሰት አይችልም እና ከጊዜ ሂደት በኋላ ደግሞ ሂልንዳሊንም ዶፓሚንም ያ ዶፓሚን በቃ በፖርኖግራፊም ቢሆን ወይም በማስተርቤሽንም ቢሆን መልመዱ አይቀርም ይለምዳል። ያ ደግሞ እጅግ አደገኛ ይሆናልና ያንንም ከለመደ በፊት ላይ ተፈጥሯዊ ደስታዎችን የለመደ አይምሮ ከጊዜ ሂደት በኋላ ፖርኖግራፊንም እየለመደ ሲሄድና በዚህ መነቃቃት ሲያቆም የግለሰብ ቀጥታ ህይወት ጣዕም እያጣች ትሄዳለች ወይም ደግሞ የመኖርን ተስፋ እያጣ ይመጣል። ምክንያቱም በዚህ ምድር ላይ ምንም አስደስተውም በቃ ምንም ቢያደርግ አይደሰትም። ፊልም በማየት አይደሰትም፣ ስራ በመስራት አይደሰትም፣ ከሰዎች ጋር ጊዜ በማሳለፍ አይደሰትም። ምንም አይነት የሚያስደስተውና ተስፋ የሚሰጠው ነገር አይምሮ ሙሉ በሙሉ እያጣ ይመጣል። ያ ደግሞ ይሄ ግለሰብ የመኖርን ተስፋ እንዲያጣ ወይም የህይወት ጣዕም እንዲያጣ ያደርጋልና ከጊዜ በኋላ እነዚህ አይነት ሰዎች የራሳቸውን ለማጥፋት እስኪጋደዱ ድረስ ህይወት እያስጠላቻቸው ትመጣለች ማለት ነውና ብዙ ጊዜ እንግዲህ ሰዎች በዚህ ነገር ተስፋ ቆርጦ ከህይወት ላይ ተስፋ በመቁረጥ ወደዚህ ዓለም ወይም ወደዚህ ውሳኔ ወይም ራስን ወደ ማጥፋት ውሳኔ የሚገቡት እንግዲህ በዚህ ምክንያት ነው ማለት ነው። ታዲያ በዚህ ህይወት ውስጥ ያሉ ሰዎች ገና ጠልቀን ወደ ህይወታቸው ገብተን ያሉበትን ሁኔታ ከማየታችን በፊት ራሱ እንዲሁ ፊዚካሊ እነርሱን በማየት ያሉበትን ሁኔታ መገንዘብ ይቻላል ማለት ነው። ምክንያቱም በዚህ ህይወት ውስጥ ያሉ ሰዎች አብዛኛው ጊዜ ደስተኞች አይደሉም። ማለትም እንደ ሌሎቹ ሰዎች በጣም ሪአክቲቭ እና ደስተኞች አይደሉም። ለምሳሌ እንደዚህ አይነት ሰዎች ብዙ ጊዜ ብቸኝነት ያበዛሉ። ሁሉም ብቸኛ የሆኑ ሁሉም ሰዎች እንደዚህ አይነት ህይወት ውስጥ ያሉ ማለት ባይሆንም ነገር ግን በዚህ ህይወት ውስጥ ወይም በዚህ ሱስ ውስጥ ያሉ ሰዎች አብዛኛውን ጊዜ ደስተኛ ለመሆን ስለሚቸገሩ ከሰዎች ጋር ጊዜ ማሳለፍም ስለሚፈሩ ብዙ ጊዜ ብቸኛ ሰው ነው ይስተዋላሉ።
ይሄም የሆነበት ምክንያት እንግዲህ ፖርኖግራፊን የሚመለከቱ ወይም ደግሞ ግለ ወሲብን የሚፈጽሙ ሰዎች ያንን ተግባር የሚያደርጉት ወይም የሚከውኑት ለብቻ ክላስ ውስጥ ወይም አንድ በተቆለፈ ክፍል ውስጥ ያንን ተግባር ሲከውኑ አእምሯቸው ስለለመደ ብዙ ሰው ባለበት አካባቢ ላይ በሚሄዱበት ጊዜ አእምሯቸው በጣም ይደናገጣል። ማለትም በቃ የሆነ ሰው የሚያቸው ወይም ደግሞ በልባቸው ውስጥ ያለን ያንን ድብቅ የሆነውን ማንነት ሰዎች የሚያቸው የሚያውቅባቸው መስሎ ስለሚሰማቸው በተለይም በሕክምና ቋንቋ አሚግዳላ የሚባለው የአእምሮ ክፍላችን ሪአክቲቭ የሆነ አእምሮ ክፍላችን በዚህ ቦታ ውስጥ ባሉ ሰዎች ላይ በጣም አክቲቭ ሆኖ ይሰራል። ያ ማለት እነዚህ ሰዎች ምንም እንኳን ምስጢራቸው እንኳን ማንም ባያውቁም ግን ይሄ አሚግዳላ የሚባለው የአእምሮ ክፍላቸው በቃ ሰዎች የነሱን ምስጢር የሚያቋርጉ ያሳያቸዋል። ማለትም በጣም ለብቻ መሆንን ስለለመዱ ለብቻ ያንን ተግባር ማድረግን ስለለመዱ በቃ የሆነ ሰው የሚያውቅባቸው መስሎ ይታያቸዋል። ወይም ደግሞ እንደዚህ ሰው እንደዚህ እነሱን ሰው አይቶ ጀጅ የሚያደርጋቸው ወይም ደግሞ የሆነ ሰው የሚንቃቸው መስሎ ይሰማቸዋል። ከሰዎች ጋር እኩል ሆኖ የሆነ ነገር ማድረግ እስኪፈሩ ድረስ አእምሯቸው በዛ ልክ ራሱን ይቀርጻልና በዚህ ቦታ ውስጥ ያሉ ሰዎችን በዚህ መልኩ ማግኘት ይቻላል ወይም ማወቅ ይቻላል። አንደኛ ከሰዎች ጋር ጊዜ ማሳለፍን ይፈራሉ። ሰዎች በተሰበሰቡበት አካባቢ ላይ መሆንን ይፈራሉ። እና ደግሞ ብዙ ጊዜ በቃ ስታዩ ራሱ በጣም የቆዘሙ ይመስላሉ። በሀሳብ ውስጥ ያሉ ይመስላሉ። በጣም የደከሙ ነው። ጉልበት የላቸውም። ማለትም ጉልበታቸው በጣም ኢነርጂያቸው በጣም የወረደ ነው። ሲናገሩ ራሱ በንግግራቸው ወይም በቃላቸው ላይ ተስፋ አይታይም። ይህ ሁሉ ነገር እየተፈጠረ ያለው እንግዲህ አእምሯቸው ከዚህ ስርዓት ጋር ራሱን እያስተሳሰረ ሲሄድ ራሱን በኒውሮፕላስቲሲቲ ሲስተም አማካኝነት የሚቀርጽበት መንገድ ነው። ታዲያ በዚህ ቦታ ውስጥ ያሉ ሰዎች ከዚህ ቦታ ውስጥ እንዴት መውጣት ይቻላል የሚል ጥያቄ ደግሞ ለመመለስ የአእምሮ ጥናት ሳይንስ ወይም ደግሞ በተለምዶ ኒውሮ ሳይንስ የሚባለው የአእምሮ ጥናትና ምርምር ዘርፍ እንግዲህ የተወሰኑ ሳይንሳዊ መፍትሄዎችን ያስቀምጣልና ማንም በዚህ ቦታ ውስጥ ያለው ሰው ይህንን ሳይንሳዊ የሆነ መንገድ ተከትሎና ከዚህ ቦታ ውስጥ ለመውጣት የሚወስን ከሆነ መውጣት እንደሚቻል እንግዲህ በማስረጃና በጥናት አረጋግጦ አስቀምጧልና በዚህ ቦታ ውስጥ ያሉ ሰዎች በመቀጠል እንዴት ከዚህ ቦታ ውስጥ መውጣት እንደሚችሉ እንመለከታለን። በመጀመሪያ እንግዲህ በዚህ ቦታ ውስጥ ያሉ ሰዎች አንድ ማወቅ ያለባቸው ነገር አለ። ይሄም ከዚህ ቦታ ውስጥ መውጣት እንደ መግባት ቀላል እንዳልሆነ ሊያምኑ ይገባል ማለት ነው። ይህንንም ቀለል ባለ መንገድ ለማስረዳት እንግዲህ የሚከተሉን ምሳሌ እጠቀማለሁ። ለምሳሌ አንድ ትልቅ ጫካ አለ ብላችሁ አስቡና በዚህ ጫካ ውስጥ አንድ ትንሽዬ መንገድ ይኖራል እና ይህ መንገድ ሰዎች በተደጋጋሚ ስለተረማመዱበት በዚህ መንገድ ላይ ብትሄዱ ኦልሞስት ወደ ትልቁ መንገድ እስክትወጡ ድረስ መውጫ መንገድ ይኖራል እና ይሄ በትልቁ ጫካ ውስጥ ይሄ መንገድ ካለ በዚህ መንገድ መመላለስ ቀላል ይሆናል። ነገር ግን አንድ ትልቅ ጫካ ውስጥ ምንም አይነት መንገድ የሌለበት ጫካ ውስጥ ብትገቡ እንዴት ወዴት እንደምትሄዱ እንኳን ግራ ይገባችኋል። ያ ማለት ያላችሁት በትልቅ ጫካ ውስጥ ነው። ምንም አይነት መንገድ የለም። በፊት ማንም ሰው ተራምዶበት አቅም በጫካው መሀል ብትሆኑ ወዴት እንደምትሄዱ እንኳን የለም። ወዴት የሚወስዳችሁ መንገድም የለም። ነገር ግን የሆነ ሰው ቢራመድበትና በዚህ መንገድ ላይ ቢራመድበትና የሆነም የመንገድ ምልክት ቢኖር ለመውጣት ወይም ደግሞ ከዚህ ጫካ ለመውጣት በጣም ቀላል ይሆናል። ልክ እንደዛ ሁሉ አእምሮችን ይህንን ሱስ ስንለማመድ እንደዚህ ኒውሮፕላስቲሲቲ የሚባል ሲስተም ስላለ በዚህ መንገድ ራሱን ይገነባል። ለምሳሌ ቀለል ባለ መንገድ ለመረዳት ያክል ይህንን ስርዓት በፊት ላይ ከባድ ሆነ ስሜት ውስጥ ሲገቡ፣ ለምሳሌ ስትጨነቁ ወይም ደግሞ ስታዝኑና የሆነ መጥፎ የሚባል ስሜት ሲሰማችሁ ያንን ልማድ በምታደርጉበት ፖርኖግራፊን በምትመለከቱበት ወይም ደግሞ ግለ ወሲብን በምትፈጽሙበት ጊዜ አይምሯችሁ ከዛ ስሜት ውስጥ ለጥቂት ጊዜም ቢሆን እንኳን ሪሊዝ ያደርጋል። ያን ዶፓሚን ሪሊዝ ስለሚያደርግ ከዛ ስሜት ለመውጣት እንኳን ትንሽ እረፍት ታገኛላችሁ። ከጭንቀት ለመውጣት ፖርኖግራፊን ስትመለከቱ ወይም ማስተርቤት ስታደርጉ ለጥቂት ደቂቃዎችም እንኳን ቢሆን እረፍት ታገኛላችሁ ከዛ ስሜት። ያንን ነገር በተደጋጋሚ ባደረጋችሁት ቁጥር አይምሮቹ ኮምፕሊትሊ ያንን ሲስተም ይለምድና በዛ አዙሪት ውስጥ ሁሌ እንድትገኙ ያደርጋል። ስትጨነቁ ሁሌም ፖርኖግራፊን እንድትመለከቱ፣ ስታዝኑ ወይም ደግሞ የሆነ ነገር ሲያጋጥማችሁና ስሜታችሁ ሲረበሽ ያንን ነገር እንድታደርጉ ያስገድዳቸዋል። እና ያ ነገር ቀን በቀን ስለምታደርጉት ልክ እንደ ቀደሙ ጫካ ውስጥ እንዳለ መንገድ ሁሉ ሰው ሲረግጥ ያ መንገድ
ኦልሞስት በጣም ቅርጽ እያዘ እንደሚሄድ ሁሉ ልክ እንደዛ አይምሯችሁም ያን ነገር ስትደጋገሙት መንገድ እየፈጠረ ይሄድና በዛ መንገድ ላይ ራሱን ይቀርጻል ማለት ነው። ነገር ግን ይሄንን ሱስ ለማቆም ስትታገሉ ወይም ደግሞ ለማቆም ስትወስኑ የምትፈጥሩት አዲስ የአይምሮ አሰራር ወይም ደግሞ አዲስ የሆነ ስርዓት ስለሆነ አይምሮ ልክ በፊት እንደነበራችሁ ልታዘዝላችሁ አይችልም። ኦልሞስት ያን ነገር ለምዷል አይምሯችሁ። ለምሳሌ በፊት ሲጨንቃችሁ ሲደበራችሁ ፖርኖግራፊን በመመልከት ከዛ ስሜት መውጣት እየወጣችሁ እንደነበር አይምሯችሁ እየለመደ ሲሄድ ከጊዜ ሂደት በኋላ ልክ ይህንን ስርዓት ለማቆም ወይም ከዚህ ሱስ ለመውጣት በምትታገሉበት ጊዜ ልክ ይደብራችኋል። ኦልሞስት ሲደብራችሁ ግን ያንን ነገር እንድታደርጉ አይምሯችሁ በጣም ይታገላችኋል። በጣም በቃ ኦቨር የሆነ መታገል ነው። ኦልሞስት በቃ ኢቭን እስኪያማችሁ ድረስ ሊታገላችሁ ይችላል ያን ነገር እንድታደርጉ ወይም ደግሞ ማታ ላይ በህልማችሁ ይዘራችሁ እስኪፈስ ድረስ አይምሯችሁ ሊታገል ይችላል። ይሄ ተፈጥሯዊና የማይቀር ወይም ደግሞ ሊያጋጥማችሁ ከሚችሉ ነገሮች መካከል አንዱ ነው። በመጀመሪያ ስቴጅ ላይ በዚህ ሱስ ውስጥ ያለ ሰው መረዳት ያለበት ነገር ይሄ ነገር ልክ እንደ መግባቱ መውጣቱ ቀላል እንዳልሆነ ልረዳ ይገባል። ስለዚህ ይሄንን ነገር ለማቆም ስትሞክሩ ልትታመሙ ትችላላችሁ። አይምሮአችሁ ሊታገል ይችላል። በጣም ተስፋ ልትቆርጡ ትችላላችሁ። ምናልባት ተመልሳችሁ ወደዛ ሱስ ልትመለሱ ሁሉ ትችላላችሁ። ይሄንን ነገር መቀበል መቻል አለባችሁ። በመጀመሪያ ቀላል አይደለም። ከዚህ ህይወት ውስጥ መውጣት መቻል ቀላል አይደለም። ያ ማለት ግን አትወጡ ማለት አይደለም። ብዙ በሺዎች የሚቆጠሩ በመቶ ሺዎች የሚቆጠሩ ሰዎች ከዚህ ወጥቶ ምስክርነት ሲሰጡ ሰምታችሁ ሊሆን ይችላል። መውጣት ይቻላል፣ በጣም መውጣት ይቻላል። ነገር ግን መውጣቱ ልክ እንደ መግባቱ ቀላል እንዳልሆነ ኤክስፔክት ልታደርጉት አይገባም። ከባድ ሊሆን እንደሚችል መገመትም ወይም መረዳትና ማመን የመጀመሪያ ስቴጅ ይሆናል ከዚህ ህይወት ለመውጣት። ይሄንን ነገር ካመናችሁ ወይም ከዚህ ህይወት መውጣት ከባድ እንዳልሆነ ራሳችሁን ካሳመናችሁና ዋጋ ሊያስከፍላችሁ እንደሚችል ወይም ደግሞ የሆነ ከባድ ከሆነ ሁኔታ ውስጥ ሊታልፉ እንደምትችሉ ራሳችሁን ካሳመናችሁ ቀጣይ ስቴፕ የሚሆነው ከዚህ ነገር ጋር የተገናኘን እያንዳንዱን ነገር ማቋረጥና መቶ ይሆናል። ለምሳሌ በፊት ላይ ሲደብራችሁ ከሆነ ፖርኖግራፊን የምትመለከቱ ከሆነ አይነ ነገር ወደ ሌላ ነገር መቀየር ነው። ለምሳሌ ልክ ይህንን ነገር ይህ ስሜት ሲሰማችሁ ፖርኖግራፊን እንድትመለከቱ የሚያስገድዳችሁ ሁኔታ ድብርቱ ከሆነ ጭንቀቱ ከሆነ ኮምፕሊትሊ ይህንን በማቆም ወደ ሌላ ነገር መቀየር ይኖርባችኋል። አእምሮአችን ያለ ልማድ መስራት አይችልም። ልማድን ይፈልጋል። የሆነ ልማድ ይፈልጋል። ከሆነ ልማድ ደግሞ ወደ ሌላ ልማድ ለማደግ አዲስ ልማድን ይፈልጋል። ለምሳሌ ፖርኖግራፊ መመልከት ራሱ ልማድ ነው። ማቆም ደግሞ ሌላ ልማድን ይፈልጋል። ስለዚህ በፊት ላይ መጥፎ ስሜት ተሰማችሁ ይህንን ቪዲዮ ወይም የሴክስ ቪዲዮ የምትመለከቱ ከሆነ አሁን ላይ ቀዝቃዛ ሻወር ወደ መውሰድ መቀየር ይኖርባችኋል። ያ ደግሞ በአንድ ቀን የሚሆን ነገር አይደለም። ሁሌም ይህ ስሜት በተሰማችሁ ቁጥር ተመሳሳይ የሆነ ነገር ነው ልታደርጉ የሚገባው። ለምሳሌ ይህ ስሜት ተሰማችሁ ማስተርቤት ወይም ሴጋ እንድትመቱ አይምራችሁ ሲገፋፋችሁ ወረድ ብላችሁ 10 ወይም 20 ፑሽአፕ መስራትን ራሳችሁን ለማስለመድ ከፈለጋችሁ ይህንን ነገር ይህ ስሜት በተሰማችሁ ቁጥር ቢያንስ ከ21 እስከ 60 ቀን ራሳችሁን ልታስለምዱ ይገባል። ከጊዜ ሂደት በኋላ አይምሮአችሁ ይህንን ስርዓት ወደ ሌላ ስርዓት ለመቀየር ወይም በፊት ላይ መጥፎ ስሜት ሲሰማችሁ ፖርኖግራፊን ስትመለከቱ የነበረው ስሜት ስርዓት ወደ ሌላ ወደ ፑሽአፕ ወይም ቀዝቃዛ ሻወር ወደ መውሰድ ወይም ኳስ ወደ መጫወት ለመቀየር ከፈለጋችሁ ይሄ ነገር ልክ ፖርኖግራፊን በተደጋጋሚ እንደተመለከታችሁ ሁሉ ይህንንም አዲስ ልማድ በተደጋጋሚ ልታደርጉ ነው የሚገባው። ከሆነ ጊዜ በኋላ አይምሮአችሁ ይህን ነገር መልመዱ አይቀርም። ማለትም በፊት ለፖርኖግራፊ መመልከትን እንደለመደ ሁሉ ይህንን ፑሽአፕ መስራት ሊሆን ይችላል። የስሜት ሲሰማችሁ ወይም በቃ ፖርኖግራፊን ተመልከት የሚላችሁ ስሜት ሲመጣ ወይም ፖርኖግራፊ ማስተርቤት አድርግ ሲገመታ ምን አይነት ስሜት ሲሰማችሁ በፊት ላይ ያንን የምታደርጉትን ነገር አቋርጣችሁ ወደ ሌላ ሲቀይሩት ወይም ፑሽአፕ ወደ መስራት ሲቀይሩት በተደጋጋሚ ስሜቱ ሲሰማችሁ ፑሽአፕ ሲሰሩ ስሜቱ ሲሰማችሁ ፑሽአፕ የምትሰሩ ከሆነ ይለምዳል። አይምሮ መርሳት ይጀምራል። ያንን በፊት ስትመለከቱት የነበረውን መርሳት ይጀምራል። በጣም አስደሳቹ ነገር ምንድነው? አእምሮአችሁ አንዴ ከፖርኖግራፊ ወይም ከግለ ወሲብ ሱስ ውስጥ ሙሉ በሙሉ በተላቀቀ ጊዜ ፖርኖግራፊ መመልከት እጅግ እንደ መጥፎና አደገኛ ነገር ሆኖ ነው የሚሰማችሁ። ያ ማለት ፖርኖግራፊን ከተመለከታችሁ በቃ መመልከት ራሱ ልክ እንደ መርዝ እንደመጠጣት ነው የሚሰማችሁ። በጣም ነው የሚያስጠላችሁ። ፖርኖግራፊ ስትመለከቱ በጣም ያስጠላችኋል። በጣም ማለትም እንድትመለከቱ ራሱ አይምራችሁ አይፈልግም፣ ይከለክላችኋል በቃ። ምክንያቱም አይምሮአችሁ ከዚህ ስርዓት ስለተላቀቀ ፖርኖግራፊ ውስጥ እንድትቆዩ በቃ አይፈቅድላችሁም፣ እንድታዩት ራሱ አይፈቅድላችሁም። እንግዲህ ይሄ ነው እጅግ አስገራሚው የአይምሮ ሲስተማችን ወይም ኒውሮፕላስቲ የሚለው
ያንን ነገር ለማቆም ያንን ልማድ በሌላ አዎንታዊ ልማድ መተካት ግዴታ ያስፈልጋል። ምክንያቱም አይምሮአችን ያለ ልማድ መስራት ስለማይችል ማለት ነው። አሁን ትሪገሮቹን ነው መለየት ትልቁ ነገር። ቀደም እንዳልኩኝ መጀመሪያው ስቴጅ ሂደቱ ቀላል ሊሆን እንደማይችል ማመን ነው። ሁለተኛ ደግሞ ትሪገሮቹን በቃ ያንን ነገር እንድታደርጉት የሚገፋፋችሁ ምንድነው? አሁንም ቀደም ብለን እንዳየነው መጥፎ ስሜቶቹ ከሆነ ጭንቀቱ ወይም ፍርሃቱ ከሆነ በቃ ፍርሃት ሲሰማችሁ፣ ጭንቀት ሲሰማችሁ፣ ሲደበራችሁ ፑሽ አፕ መስራት ወይም ሻወር መውሰድ ወይም ደግሞ ኳስ መጫወት ሊሆን ይችላል። ነገር ግን በመጀመሪያዎቹ ጊዜ ይሄ ማድረግ በጣም ሴንስ አይሰጥም። ለምሳሌ ፑሽ አፕ መስራት ሴንስ አይሰጥም፣ ምንም ደስ አይልም። በቃ አይምሮአችሁ ትኩረቱን ሁሉ ወደ ፖርኖግራፊ ነው የሚያደርገው። ግን ስታስለምዱት ሰውነታችሁን ወይም አይምሮአችሁን ስታስለምዱት ቀስ በቀስ እየወጣና አዲሱን ስርዓት እየለመደ መሄዱ አይቀርም። ስለዚህ ይህንን ስርዓት እንድታደርጉ የሚገፋፋችሁን ይህንን ልማድ እንድታደርጉት የሚገፋፋችሁን ነገሮች ወይም ትሪገሮችን በሙሉ አቋርጡት። ምናልባት ስልክ መጠቀም ሊሆን ይችላል፣ ኢንተርኔት መጠቀም ሊሆን ይችላል፣ ሶሻል ሚዲያ ለምሳሌ ቲክቶክ ስክሮል ስታደርጉ የሆነ የእርቃን ወይም የዳንስ ቪዲዮ የሆነ ስሜታችሁን የሚቀሰቅስ ቪዲዮ ሊመጣ ይችላል። ያ ነገር ትሪገር ሊያደርጋችሁ ይችላል ፖርኖግራፊን እንድትመለከቱ። ስለዚህ ያንን ነገር ሙሉ በሙሉ በማቋረጥ ቢያንስ ከዛ ህይወት ውስጥ እስክትወጡ ድረስ ተች ስልኮችን ወይም ስማርት ስልኮችን ባትጠቀሙ ሁሉ ይመረጣል ማለት ነውና ዋናው ነገር ከዛ ህይወት ውስጥ መውጣት መቻል ስለሆነ ከዛ ህይወት ውስጥ እስክትወጡ ድረስ ያንን ነገር ሙሉ በሙሉ እስክታቆሙና ወደ ቀድሞ ጤንነታችሁ እስክትመለሱ ድረስ ይህንን ስርዓት በተለይ ይህንን ልማድ ብታቆሙ እጅግ ጥሩ ነው። ስለዚህ ይህንን ከዚህ ህይወት ውስጥ እስክትወጡ ድረስ መጀመሪያ ታች ስልክ ወይም ስማርት ስልኮችን ባትጠቀሙ ጥሩ ነው። ሁለተኛ ደግሞ ያንን ልማድ በሌላ ልማድ ለመቀየር ሌላ አዲስ ልማድ የሚያስደስታችሁ ሌላ ነገር ብታዘጋጁ ጥሩ ነው። ምንም ወደዚህ ተግባር ከመግባታችሁ በፊት ላይ ለምሳሌ አንዳንድ ሰዎች ማታ ላይ እንቅልፍ ለመተኛት እንኳን ማስተር ቤት የሚያደርጉ ሰዎች አሉ። ለምሳሌ ማስተር ቤት ካላደረጉት እንቅልፍ የሚወስዳቸው ሰዎች አሉና ያ ነገር በራሱ አይምሮቹ እንቅልፍን እስከለምዱ ድረስ ችግር ሊፈጥርባችሁ ይችላል። ምክንያቱም ማታ ላይ በተለይ ማስተር ቤት ማድረግ ልማድ ያላቸው ሰዎች ማታ ላይ ማስተር ቤት ካላደረጉ እንቅልፍ ላይ ወስዳቸው ይችላል። ነገር ግን ይህንን ስርዓት ለመቀየር ወይም ማስተር ቤት የማድረግን ስርዓት ወይም ፖርኖግራፊን የመመልከትን ስርዓትን ለመቀየር ማታ ላይ እንቅልፍ እንዲወስዳችሁ ሌላ ሲስተም መጠቀም ይኖርባችሁ ወይም ሌላ መንገድ መፈለግ ሊኖርባችሁ ይገባል። ለምሳሌ ብዙ ጊዜ ጥናታዊ ጽሁፎች እንደሚያሳዩት ማታ ላይ በተለይም ከእራት በፊት ወይም ከ12 ሰዓት እስከ 2 ሰዓት ባለ ጊዜ ውስጥ ስፖርት መስራት ሰውነታችን ማታ ላይ ሜላቶኒን የሚባል የእንቅልፍ ሆርሞንን እንዲያመርት ያግዛል። ስለዚህ ማታ ላይ ስፖርት በማሰሩበት ጊዜ በተለይም የፖርኖግራፊ ሱስ ውስጥ እያላችሁ ፖርኖግራፊን ካልተመለከታችሁ ወይም ሴጋ ካልመታችሁ ማስተር ቤት ካላደረጋችሁ እንቅልፍ የማይወስዳችሁ ከሆነ ማታ ላይ እንግዲህ ፖርኖግራፊን ካቆማችሁ በኋላ ያለ ሴጋ ወይም ያለ ፖርኖግራፊ መተኛት ሊያስቸግራችሁ ስለሚችል ይህንን ስርዓት በሌላ ስርዓት ለመቀየር ግዴታ ስፖርት ልትሰሩ ወይም ደግሞ እንቅልፍ እንዲወስዳችሁ የሚያደርጉ ሌላ ልማዶችን ልትለምዱ ይገባል። እንግዲህ የመጀመሪያ ቀደም እንዳየነው ማመን ይኖርባችኋል ቀላል ሊሆን እንደማይችል። ሁለተኛ ደግሞ ትሪገሮችን ይህን ነገር እንድታደርጉ የሚያደርጓችሁ ነገሮችን ወይም እነዚህ ልማዶችን በሙሉ በአዎንታዊ ልማዶች ሊተኩ ይገባል። ሶስተኛና የመጨረሻው ደግሞ ከዚህ ህይወት ውስጥ ለመውጣት ወሳኙ መንገድ እምነት ነው። እምነት እንግዲህ እምነት በራሱ አእምሮአችን ላይ ወይም ደግሞ በኒውሮፕላስቲሲቲያችን ላይ የሚፈጥረው ተጽዕኖ እጅግ ከፍተኛ ነው። አንዳንድ ሰዎች እንግዲህ በዚህ ህይወት ውስጥ ሆኖ ለመውጣት ሲታገሉ መውጣት ባለመቻላቸው እንግዲህ ከዚህ ህይወት መውጣት እንደማይችሉ አድርገው ያምናሉ። በመጀመሪያ አእምሮአችን ይሄን ነገር ማድረግ እንደምትችሉ ካላመነ ወይም ደግሞ ይሄን ነገር ይወጣሉ የሚል የእምነት ስሜት በውስጣችሁ ከሌለ ከዚህ ህይወት ውስጥ ለመውጣት መታገል ዝም ብሎ ልፋት ብቻ ይሆናል። አንደኛ ላይ አእምሮአችሁን ልታሳምኑ ነው ይሄ የሚገባው። እምነት ደግሞ የሚገነባው እንዴት ነው? የተለያዩ ምስክርነቶችን ከመስማትና በዚህ ህይወት ውስጥ የነበሩ ሰዎችን ከማዳመጥና ከነሱ ምክር በማግኘት ሊሆን ይችላል እምነት ሊገነባ የሚችለው። ለምሳሌ ለብዙ አመታት በዚህ ህይወት ውስጥ ያሉ ሰዎች ከወጡ በኋላ ግን ምስክርነት ሲሰጡ ልትሰሙ ትችላላችሁ። እንግዲህ ሶሻል ሚዲያ ላይ እንደዚህ አይነት ቴስቲሞኒዎች በብዛት ይገኛሉና እንደዚህ ነገሮችን መስማት ይኖርባቸዋል እና መውጣት እንደሚቻል ልታምኑ ነው የሚገባው። እንግዲህ ይሄ ነገር
ምናልባት መውጣቱ ከባድ ሊሆን መስሎ ሊታያችሁ ይችላል። በፊት ላይ ሞከራችሁ፣ ለ2 ለ3 ሳምንት ሞከራችሁ፣ ለአንድ ወር ሞከራችሁ፣ ተመልሳችሁ ግን እዛ ህይወት ውስጥ ያላችሁ ልትሆኑ ትችላላችሁ። ያ ማለት ግን መውጣት አይቻልም ማለት አይደለም። እና ትልቁ ነገር አእምሮአችሁን ማሳመን ነው። በቃ ኦልሞስት መውጣት እንደሚቻል ማሳመን ነው። ምንም ከባድ ሊሆን ይችላል። ምናልባት መንገዱ፣ ምናልባት ተመልሳችሁ ስህተት ልትሰሩ ትችላላችሁ። ምናልባት እጅግ የሚያስጠላ ቀኖችን ልታሳልፉ ትችላላችሁ። አእምሮአችሁ በጣም ሊተነስስ ይችላል በዚህ ህይወት ውስጥ እንግዲህ ከዚህ ህይወት ለመውጣት ስትታገሉ። ግን እንደዛም ሆኖ መውጣት እንደምቻል በእርግጠኝነት ለአእምሮአችሁ ክሊር አድርጋችሁ መናገር ነው የምኖርባችሁ። በቃ ይህንን ለመገንባት ወይም ይህንን ስሜት ወይም በራስ መተማመን እንዲኖራችሁ ለመገንባት በቃ መጀመሪያ ላይ ለራሳችሁ መናገር ነው። በቃ መውጣት ይችላል እያላችሁ ለራሳችሁ መናገር፣ ለአእምሮአችሁ ማሳመን፣ በየቀኑ የምትሰማችሁን ስሜት መዝግቦ መያዝ ወይም ደግሞ ጆርናሊንግ የሚባሉ ነገር መለማመድ ጥሩ ነው። ምክንያቱም አእምሮአችን የምንጽፋቸው ነገሮችን የምናሰላስላቸውን ሀሳቦችን በብዛት ስለሚቀበል ወይም በዛ ሀሳብ መሰረት ስለሆነ ራሱን የሚገነባው እምነት ነው የሚገነባው። በየቀኑ ለራሳችሁ መናገር ይኖርባችኋል። መውጣት እንደምትችሉ ካላመናችሁ ትግላችሁ ዝም ብሎ ከንቱ ነው እና እምነት ዋናውና ትልቁ ነገር ነው። መውጣት እንደምትችሉ ልታምኑ ነው የሚገባውና ያንን ካመናችሁ ወደዛ ትግል መግባቱ ስትገቡ እንኳን ከዚህ ቦታ መውጣት እጅግ እየቀለለና ከሌላው አንጻር በጣም ቀለል እያለ ሊመጣ ስለሚችል አእምሮአችሁን ልታሳምኑ ይገባል። ከዚህ ቦታ ውስጥ እንደምትወጡ ልታምኑና ውስጣችሁ ያንን ነገር ሊቀበል ይገባል ማለት ነው። እንግዲህ በመጀመሪያ ላይ ወደ ተመለከት ነው በዚህ ቦታ ውስጥ ያሉ ሰዎች ከዚህ ቦታ ሲወጡ ምን አይነት ለውጦች እንግዲህ እንደሚፈጠርባቸው ደግሞ ወደ መመልከት እንሄዳለን። የግል ወሲብ ወይም ደግሞ የፖርኖግራፊ አደገኛነቱ በአእምሮ ሲስተም በአእምሮ የአሰራር መዋቅርን ማበላሸት ብቻ ላይ አያበቃም። ከዛም አልፎ እንግዲህ ከባድ ወደ ሆነው የስሜት ቀውስ ውስጥ ሁሉ ሊከተን ይችላል። ለምሳሌ ሁሌም ጭንቀታም እንድንሆን ወይም ደግሞ በጣም ስሜታዊ እንድንሆን ሊያደርግ ይችላል። ፖርኖግራፊ መመልከት ወይም ደግሞ ግል ወሲብ ማድረግ። በዚህ ህይወት ውስጥ ያሉ ሰዎች ብዙ ጊዜ በጣም ለስሜት ቅርብ ናቸው። ቶሎ የሚናደዱ፣ ቶሎ የሚጨነቁ፣ ቶሎ የሚከፋቸው ምናምን ናቸውና ልክ ከዚህ ህይወት ውስጥ በምንወጣበት ጊዜ ወይም በዚህ ህይወት ውስጥ ያሉ ሰዎች ይህንን ህይወት ለቆ በሚወዱበት ጊዜ በመጀመሪያ የሚስተካከለው የስሜት ወይም ደግሞ የስሜት ሞገዶቻቸው ወደ ቀድሞ ጤንነታቸው መመለስ ይጀምራል። ያ ማለት በፊት ላይ ሪአክቲቭ የነበረው ስሜታዊ የሆነው የአእምሮ ክፍላቸው ወይም ደግሞ አሚግዳላ በጣም ትንሽ እየሆነ ወይም ኮንትራክት እያደረገ ወይም እየተኮማተረ ይሄድና ይሄ ደግሞ ሎጂካል የሆነ የአእምሮ ክፍላችን ወይም ፕሪፍሮንታል ኮርቴክስ እያደገና እየጨመረ ይሄዳል። ይሄ ማለት ይህ ግለሰብ ልክ ከዚህ ህይወት ውስጥ መውጣት ሲጀምር ነገሮችን አገናዝበው መወሰን እንዲችል አእምሮ ብርታት እያገኘ ይሄዳል። ያ ማለት በፊት ላይ ቶሎ የምናደር ሰውዬ አሁን ላይ ቀዝቀዝ እያለ ረጋ እያለና በፊት ላይ ሰውነቱ ወይም አእምሮ ቶሎ የሚጨነቅና ቶሎ የሚሰማው አይነት ሰው ከሆነ ልክ ሎጂካል መሆን ሲጀምር ወይም ከዛ ህይወት ውስጥ መውጣት ሲጀምር አእምሮው እየተረጋጋና ነገሮችን በብቃት እየወሰነ መምጣት ይጀምራል። ይሄ እንግዲህ ከምታዩ ለውጦች መካከል አንደኛው ነው። ሁለተኛ ደግሞ ይህ ሰውዬ ትናንሽ ነገሮች እያስደሰቱት መምጣት ይጀምራሉ። በፊት ላይ ፖርኖግራፊ ሱስ ውስጥ እያለ በቀላሉ የማይደሰት ሰው አሁን በቀላሉ መደሰት ይጀምራል። ለምሳሌ ውሃ ሲጠጣ ይህ ሰው ሊደሰት ይችላል። ምግብ ሲበላ ሊደሰት ይችላል። የሆነ ተፈጥሮ ሲመለከት፣ የሆነ ማያቅ ሰው ራሱ ሲያገኝ፣ ከሰዎች ጋር ጊዜ ሲያሳልፍ መደሰት ይጀምራል። ይህም ሆነበት ምክንያት እንግዲህ ዶፓሚን ይሄ ቅድም ሲለቀቅ የነበረው የዶፓሚን ጋጋታ ስለቀነሰ ነገሮች ሁሉ ወደ ቀድሞ ጤንነቱ መመለስ ይጀምራል። በቃ አእምሮ በትንሽ ነገር መደሰት ይጀምራል። ስፖርት ሲሰራ ይደሰታል። ስራ ሲሰራ ይደሰታል። ቤተሰቦቹን ሲያገኝ ይደሰታል። እነዚህ ትናንሽ ነገሮችን ሲፈጽም መደሰት ይጀምራል። ይህ ልማድ እንግዲህ የመጣው ያንን ልማድ በማቆሙ አዲስ በመተካው ልማድ አማካኝነት ይሄ ተፈጥሯዊ የሆነ ልማድ ቦታውን እየያዘ ሲሄድ ያ በፊት የነበረው መጥፎ ልማድ ደግሞ ከውስጥ እየተወገደ ይመጣና አእምሮ በዚህ አዲሱ ስርዓት ውስጥ ራሱን እያዋቀረ ወይም ስትራክቸር እያደረገ ይሄዳል እና ሁለተኛ የምታየው ለውጥ እንግዲህ ይሄ ነው። የደስታ ስሜቱ ወደ ተፈጥሯዊ መንገድ እየተመለሰ ይመጣል። ይህ ሰው በፊት ላይ ተስፋ ሲቆርጥ የነበረው ሰው ወይም ደግሞ በትንሹ የማይደሰት ሰው፣ በጣም ህይወት ጣዕም ያጣችበት ሰው አሁን ላይ ህይወት እንደ አዲስ እየናፈቀችው መኖርን እየወደደ ይመጣል። ይሄ ከምታዩ ለውጦች ውስጥ ሁለተኛ ነው። ሶስተኛ ደግሞ የሰውነቱ
ፊዚካል ሆነ የሚታይ በፊዚካሉ ላይ የሚታይ ለውጥ መታየት ይጀምራል። በተለይም ማስተርቤት የሚያደርጉ ሰዎች ግሮዝ ሆርሞን የሚባለው ወይም ደግሞ ይሄ ቴስቶስተሮን የሚባለው ሆርሞን በጣም እየወረደ ነው የሚሄደው። ያ ማለት ለምሳሌ ወንዶች በጣም ወንድነት እንዲሰማቸው፣ እንዲጠነክሩ፣ ጡንቻዎቻቸው እንዲፈረጥሙ፣ ድምጻቸው እንዲጎረንን የሚያደርጉ የቴስቶስተሮን የሚባለው ሆርሞን ነው። በፖርኖግራፊ ወይም ማስተርቤሽን ውስጥ ሆኖ ግን ይህ ሆርሞን በጣም ስለሚቀንስ ፊታቸው ምናምን ወይም ደግሞ ሰውነታቸው ምናልባት ክስት ብሎ ሊታይ ይችላል። የኪሎአቸው ሊቀንስ ይችላል። እነዚህ ነገሮችን ሊፈጠሩ ይችላሉ። ነገር ግን ፖርኖግራፊን መመልከት ሲያቆሙ ይሄ ዶፓሚን ይሄ ይቅርታ ቴስቶስተሮን የሚባለው ሆርሞን ወደ ቀድሞ ጤንነቱ ይመለሳል። እንግዲህ ጥናታዊ ጽሁፎች እንደሚያሳዩ አንድ ሰው ፖርኖግራፊን መመልከት ወይም ማስተርቤት ማድረግ ሲያቆም የቴስቶስተሮን መጠኑ በ7 ቀን ውስጥ በ50% የመጨመር እድል እንዳለው ጥናቶች ያሳያሉና ይህ ሰው ልክ ፖርኖግራፊን ማቆም ሲጀምር ከ21 ጀምሮ እስከ 60 ቀን ባሉ ወይም 90 ቀናት ባሉ ጊዜ ውስጥ በጣም እየፈረጠመ ጡንቻዎቹ እየተገነባ ጤናማ ሰው እየመሰለና ጤናማ ሰው እየሆነ ወደ ማደግ ደረጃ ያድጋልና ይሄ የሚታዩ ለውጦች ውስጥ አንዱ ነው። ለምሳሌ አይኖቹ በጣም ጥርት አድርጎ ማየት ይጀምራሉ። ቆዳው በጣም ጥርት ብሎ ይታያል። በፊት ላይ ይሰማው የነበረ መጥፎ ስሜቶች ይሄ በተለይ ኮርቲሶል የሚባለው በጭንቀት ምክንያት የሚመረተው ሆርሞን በጣም እየወረደ ስለሚመጣና አይምሮ ጤናማ እየሆነ ስለሚሄድ አይኖቹ በጣም ያብረቀርቃሉ። ቆዳው በጣም ይለሰልሳል፣ ይታያል። ጥንካሬው አይን ውስጥ ይታያል። ጥንካሬው ጡንቻ ውስጥ ይታያል። ይሄ ሁሉ ነገርም ሆኖ እንግዲህ ይሄ ግለሰብ ጤናማ ወደ መሆን ደረጃ እየተመለሰ ስለሆነ ነውና ከሚታዩ ለውጦች ውስጥ እንግዲህ ሶስተኛው ይሄ ነው። እንግዲህ ይሄ ማለት የፊዚካል ለውጥ መታየት ይጀምራል። አራተኛው ደግሞ የአይምሮ ለውጥ ነው። እንግዲህ በፊት ላይ አይምሮ በፖርኖግራፊ ወይም በማስተርቤሽን ሲጎዳ በጣም ለማሰብ ይቸገራል። አሁን ለምሳሌ በዚህ ሱስ ውስጥ ያሉ ሰዎች ቁጭ ብሎ አንድን ስራ ለረጅም ሰዓት መስራት ያቅታቸዋል። በጣም ይቸገራሉ። ቁጭ ብሎ ለረጅም ሰዓት ስራ መስራት ይቸገራሉ። አንድን ነገር ቁጭ ብሎ ለረጅም ሰዓት ማሰብ ይቸገራሉ። ይሄ ሁሉ ነገር ግን በፖርኖግራፊ ሱስ የሚከሰት ሲሆን ይሄ ከዚህ ቦታ ውስጥ የሰውዬ ሲወጣ አይምሮ በትክክል ነገሮችን ጥርት አድርጎ ማሰብ ይጀምራል። በፊት ላይ የነበረው በተለይም በሕክምና ቋንቋ ብሬን ፎግ የሚባለው የአይምሮ ዝለት ቀስ በቀስ እየወረደና ወደ ቀድሞ ጤንነቱ እየተመለሰ ስለሚመጣ አይምሮ አንደኛ ላይ ነገሮችን ጥርት አድርጎ ማሰብ ይጀምራል። ሁለተኛ ላይ ደግሞ አይምሮ ነገሮችን በሎጂካል ወይ ለምሳሌ በጣም ነገሮችን አሰላስሎ ትክክለኛ የሆነ ዲሲሽን ወይም ደግሞ ውሳኔ መወሰን እንዲችል ያግዟል ይሄንን ግለሰብና ያ ሰውዬ እንደ በፊቱ አይጨናነቅም። ነገሮች ላይ ረጅም ሰዓት መቀመጥ አይሰለቸውም። በቃ ነገሮችን ስራዎችን ስሰራ በጣም ደስተኛ ሆኖ ስለምሰራ አይምሮ በጣም ደስተኛ ይሆንና በቃ በትንሽ ነገር እየረካ መምጣት ይጀምራል። ይሄ እንግዲህ ከምታዩ ለውጦች ውስጥ ዋነኛና አንደኛ ነው። እንግዲህ ተመልካቾቻችን በዚህ ቦታ ውስጥ ማንም ሰው እንግዲህ ከገባ መውጣት መቻል እንግዲህ በጣም ጊዜና ሂደት የሚፈልግ ቢሆንም መውጣት ግን ይቻላል እና ይቻላል። እንግዲህ ብዙ ሰው ሄዶበት የወጣበት ጉዳይ ነው። ማንም ሰው ገብቶበት ሊወጣ የሚችል ጉዳይ ነው። ግን መጀመሪያ ላይ ለመውጣት ከመታገል ይልቅ የአእምሮን ስርዓት መረዳት መቻል አለበት። ግንዛቤ በራሱ ለምሳሌ እንደዚህ አይነት ቪዲዮችን መመልከት በራሱ አንደኛ በውስጣችሁ እምነት እንዲያድር ያደርጋል። ያ ደግሞ ያንን ነገር እንድታደርጉ ውስጣችሁ እንዲገፋፋ ወይም ሞቲቬት እንዲሆን ያደርጋል። እንግዲህ በዚህ ቦታ ውስጥ ያላችሁ ማናችሁም ብትኖሩ አንደኛ ላይ ቀደም ብለን እንዳየን ከዚህ ቦታ ውስጥ መውጣት ትንሽ ዋጋ ሊያስከፍላችሁ ወይም ትልቅ ዋጋም ሊያስከፍላችሁ እንደሚችል ማወቅ ይኖርባችኋል። ሁለተኛ ላይ ይሄን ነገር እንድታደርጉ የሚገፋፋችሁ ነገሮችን በሙሉ ከዙሪያችሁ ልታስወገዱ ይገባል። ስልክ መጠቀም ሊሆን ይችላል፣ ሶሻል ሚዲያ መጠቀም ወይም ደግሞ ሴክሹዋል ነገሮችን ከሚያወሩ ሰዎች መራቅ ሊሆን ይችላል። ወይም ይህን ነገር እንድታደርጉ የሚገፋፏችሁ ነገሮችን በሙሉ ማቆምና አእምሯችሁ ጤናማ እስከሆነ ድረስ ወደ ጤናማነት ህይወት እስክትመለሱ ድረስ እነዚህ ነገሮችን ማቆም ይኖርባችኋልና ይህን ነገር ከተረዳችሁ ይሄ ግንዛቤ በውስጣችሁ ካለ ቀጥታ ምንም ሌላ ቪዲዮ ለምሳሌ በቃ ከዚህ ህይወት ውስጥ መውጣት 5 ዘዴዎች የሚል ሌላ ቪዲዮ መመልከት አያስፈልግም። በቃ በራሳችሁ ላይ ልትወስኑና በራሳችሁ ላይ ለመስራት ዝግጁ ልትሆኑ ነው የሚገባውና ቀጥታ ከዚህ ቪዲዮ በኋላ ተግባራዊ የሆነ ውሳኔ ወደ መወሰን ልትሄዱ ነው የሚገባው። እንግዲህ የተከበራችሁና የተወደዳችሁ ክቡራን ተመልካቾቻችን በዛሬ ሴሽናችን ላይ ፖርኖግራፊ እንዴት አእምሯችንን እንደሚጎዳ፣ እንዴት የኬሚካል አስተረጃጀት ስርዓታችንን እንደሚዛባና ከዚህ ውስጥ መውጣትስ ምን አይነት ሳይንሳዊ መፍትሄዎች እንደተቀመጡለት ከወጣን በኋላስ በውስጣችን የሚፈጠሩ የጤና ለውጦችንም አይተናል። ከዚህ በተጨማሪ እንድነሳላችሁ የምትፈልጉት ይህ ቀርቷል የምትሉት ሀሳብ ካላችሁ በኮሜንት ሳጥን ላይ አስቀምጡልኝ። ሌላ ጊዜ ተመልሰን የምንመለከት ይሆናል። ሌላ የሚጨመር ሀሳብ ካላችሁ ወይም ደግሞ
በቪዲዮ መልክ እንድሰራ የምትፈልጉት ጥያቄውም ያልገባችሁ ነገር ካለ በኮሜንት ሳጥን ላይ ልታስቀምጡት ትችላላችሁ። በዛሬ ቪዲዮ ላይ እንግዲህ እነዚህ ነገሮች እንዳሰናል። ቀጣይ ላይ በሌላ ቪዲዮ እንገናኛለን። ቪዲዮ ከተመቻችሁ ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። ሌላ ጊዜ በሌላ ቪዲዮ እስክንገናኝ ሰላማችሁ ይብዛልኝ። ቻው ቻው።